ፍትህ የሰፈነባት በገናናነቷ በነጻነቷ በዓለም በአደባባይ የምትጠራ ሀገር እንድትኖረን ምኞታችን ነው። ለኢትዮጵያ ትልቅ በመመኘት ሀገራችን አንገቷን ቀና እንዲል በመፈለግ ባለፉት 3 ዓመታት አቅማችን የፈቀደውን ሁሉ አድርገናል። ፖለቲካችን ከመገዳደል ወደ መተጋገል እንዲቀየር ታግለናል። ኢትዮጵያ የሁላችን ናት ብለን በሰው ሀገር የሚንከራተቱት ሁሉ እንዲገቡ ለማድረግ ሞክረናል። ካለፈው በጎውን ወስደን ጥፋቱን በይቅርታ ለማረም ተንቀሳቅሰናል። በፍቅር እንደመር በይቅርታ እንሻገር ብለን አዲስ ምዕራፍ ከፍተናል። የመለያየትና የጥላቻ ግንብ አፍርሰን የመደመርና ህብረ ብሔራዊ ወንድማማችነት ድልድይ ልንገነባ ቃል የገባነውን ወደ ተግባር ለመተርጎም አቅማችን የፈቀደውን አድርገናል። ኢኮኖሚው እንዲያገግምና መዋቅራዊ ለውጥ እንዲያመጣ የዳኝነት ስርዓታችን እንዲሻሻል የሰብአዊ መብት አያያዛችን እንዲስተካከል የውጭ ግንኙነት መርሃችን ጎረቤት ተኮር እንዲሆን ታግለናል። በዚህ መካከል እንደ ሰው በርትተናል፣ እንደ ሰውም ደክመናል። እንደ ሰው አልምተናል፣ እንደ ሰውም አጥፍተናል። በኢትዮጵያ ህብረ ብሔራዊ አንድነት፣ በኢትዮጵያ ክብርና በኢትዮጵያ ታላቅነት ግን ለአፍታም አዘን ብለን አናውቅም። ኢትዮጵያ የምትጓጓ ሀገር ናት። ከትናንቷ ይልቅ ነገዋ ታላቅ ነው። መከራ ማለፍ ነባር ችሎታዋ ነው። ይህንን የገጠመንን መከራ እናልፈዋለን። ኢትዮጵያ ማሸነፏ አይቀርም። አሁን ኢትዮጵያን ለመታደግ የመጨረሻውን ፍልሚያ የምናደርግበት ጊዜ ላይ ነን። ጠላቶቻችን በውጭና በውስጥ ተቀናጅተው ዘምተውብናልና በአንድ በኩል ታሪካዊ ጠላቶቻችን በራሷ ፍቃድና በራሷ መንገድ ብቻ የምታድግ ኢትዮጵያን ላለማየት የጥፋት በትር ሰንዝረዋል። ኢትዮጵያ አፍሪካዊ በሆነ መንገድ ከተነሳች ተነስታም ካሸነፈች ከዚያ በኋላ ለማንም የማትመለስ ትሆናለች። ይሄን አፍሪካዊ መንገድ ለማደናቀፍ ሁሉንም አይነት የክፋት መሳሪያዎች አሰልፏል። የውጭና የውስጥ ጠላቶቻችን የእነርሱን ብርታት በኢትዮጵያ ድካም ላይ ለመገንባት ተነስቷል። የኢትዮጵያ ፍላጎት ይዞ ማለፍ እንጂ ጥሎ ማለፍ አልነበረም። ለዚህ ነው የውጭ ግንኙነት ፖሊሲያችን በዋናነት ጎረቤት ተኮር እንዲሆን ያደረግነው። የትግል የመላ ጥቁር ህዝቦች ትግል ነው። ኢትዮጵያን አንበርክኮ ጥቁር ህዝብን ለማሳፈርና አዲሱን የቀኝ ግዛት ቀንበር ለመጫን የሚደረግ ሴራ ነው። ጥቁር ህዝቦች የራሳችን ታሪክ፣ ባህል፣ ማንነትና ክብር እንዳይኖር ሆን ተብሎ የሚደረግ አንገት የማስደፋት ትግል ነው። ይህ በኢትዮጵያ ላይ የተከፈተ ዘመቻ ኢትዮጵያን በማንበርከክ ጥቁር ህዝቦችን የነጻነትና የአሸናፊነት አርያ እንዳያገኙ የተከፈተ ዘመቻ መሆኑን ላስታውሳችሁ እወዳለሁ። ለጥቁር ህዝብ ክብርና ልዕልና ስትሉ በፓን አፍሪካ መንፈስ ሁላችሁም ጥቁር ህዝቦች ከኢትዮጵያ ጋር እንድትቆሙ ጥሪ ያቀርብላችኋለሁ። በመጨረሻም ይህ ትግል የሁሉም ኢትዮጵያዊ ትግል ነው። ልጆቻችን ሀገር እንዲኖራቸው የሚደረግ ትግል ነው። ልጆቻችን ክብርና ነጻነት ለብሰው በዓለም አደባባይ በኩራት ቀና ብለው እንዲሄዱ የሚደረግ ትግል ነው። በዓለም ላይ በክብር የምንጠራበት ስም እንዲኖረን የሚደረግ ትግል ነው። መኖር ወይም አለመኖራችንን የሚወስን ትግል ነው። ያለ ጥርጥር ግን እናሸንፋለን። ኢትዮጵያን ጠርቶ መሸነፍ ፈጽሞ የማይታሰብ ነው። ጊዜው ሀገርን በመስዋዕትነት መምራት የሚያስፈልግበት ጊዜ ነው። ከእንግዲህ እኔ መከላከያን በግንባር ሁኜ ለመምራት ከነገ ጀምሮ ወደ ትግሉ ሜዳ ዘምታለሁ። ታሪክ ከሚያደንቃቸው የኢትዮጵያ ልጆች አንዱ ለመሆን የምታስቡ ሁሉ ለሀገራችሁ ስትሉ ዛሬውኑ ተነሱ። ግንባር ላይ እንገናኝ። እኛ መዝመት የሚፈጥረው ክፍተት ከግንባር የቀሩት በሙሉ አቅማቸው ሸፍነው ይሰራሉ። በግንባር ያልተሰለፉ የክልልና የፌዴራል አመራሮች ከመቼውም ጊዜ በላይ የልማትና አስተዳደር ስራዎችን በሙሉ አቅማቸው ይከውናሉ። ጎልማሶች በዘዴና በብልሃት አካባቢያቸውን እየጠበቁ፣ አረጋውያን እናትና አባቶች በጸሎት እየተጉ፣ ሁሉም ሰው ተባብሮ የኢትዮጵያን አሸናፊነት ያረጋግጣል። ከዚህ በኋላ በሩቁ ተቀምጠን ተቺና አራሚ የምንሆንበት ጊዜ አይደለም። መደረግ ያለበትን እኛው ራሳችን እናድርገው። ለኢትዮጵያ ከኛ በላይ ከየትም አይመጣም። ኢትዮጵያ የሚለው ስም የአሸናፊዎች ስም ነው፣ የነጻነት ምልክት ነው። አልጠራጠርም የኔ ትውልድ ለአሸናፊ ስሙና ለነጻነት ምልክቱ የሚጠበቅበትን ዋጋ ከፍሎ ኢትዮጵያንና ኢትዮጵያዊነትን በክብር መዝገብ ላይ በወርቅ ብዕር ያትማል። አመሰግናለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። ህዳር 13 2014 ዓመተ ምህረት